ማለት ነው። እዚህ ጋር 10ን ገብቷል ይላል። ሶ ቼክ ስናደርገው ደግሞ ይሄንን ይመስላል ማለት ነው። ሰላም እንዴት ናችሁ? ውድና ተከበራችሁ የቻናል ቤተሰቦቼ፣ በዛሬ ቪዲዮአችን ደግሞ የቴሌግራም ቻናል መንበር እንዴት በቀላሉ እንደምናገኝ ማስመለከታችሁ ይሆናል ማለት ነው። ከዚህ በፊት ግን ለቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ እንዲሁም ቪዲዮውን ቀላል አድርጋችሁ ላይክ በማድረግ ዩቲዩብ አልጎሪዝም ለሁሉም ሰው እንዲያዳርስ ተባብሩኝ እላችኋለሁ ማለት ነው። ያው እንደጠፋ አውቃለሁኝ፣ ይቅርታ በዚህ ቪዲዮ ይቅርታ ጠይቃችኋለሁ ማለት ነው። ሶ የቴሌግራም ቻናል መንበር ለምን እንደሚጠቅም ልንገራችሁ። የቴሌግራም ቻናል መንበር ካላችሁ 1000 መንበር ወይንም 1000 ሰብስክራይብ ካላችሁ ቴሌግራም ላይ ሞኔታይዝ ትሆናላችሁ፣ በቶን ይከፍለናል ማለት ነው። ሁለተኛው ክፍያ ደግሞ በቴሌጋ.አይ ማስታወቂያችን በመለጠፍ ገንዘብ በዶላር ተከፋይ መሆን ትችላላችሁ። እንዲሁም ሌሎች ብዙ የቴሌግራም ማስታወቂያ የምንለጥፉበት ድርጅቶች አሉ። ያው 1000 ሰብስክራይብ ስገቡ ነው 1000 እና ከዛ በላይ ከሆናችሁ ብቻ ነው ገንዘብ የምትሰሩት ማለት ነው። እና በቀላሉ ከሰው ሳንገዛ የቴሌግራም ቻናሎችን ሳንገዛ ብር ሳናወጣ በቀላሉ በአንድ አፕሊኬሽን ብቻ እንዴት የቴሌግራም ቻናል መንበር በቀላሉ እንዴት እንደምናገኝ ቪውም አለ። ከፈለጋችሁም በዶላር እዚህ መግዛት ትችላላችሁ በማስተር ካርዳችሁ ማለት ነው። አሳያችኋለሁ ማለት ነው። ቅድሚያ ግን ከዚህ በፊት ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንዲሁም ደግሞ እባካችሁን አንድ ነገር ቪፒኤን አብርታችሁ እንድታይልኝ እጠይቃችኋለሁ ማለት ነው። ወደ አፕሊኬሽኑ እንሂድ። አፕሊኬሽኑ ይሄንን ይመስላል ማለት ነው። ከዛ እዚህ ጋር ሬጂስተር የሚል አለ፣ ከዛ ሎጊን አለ፣ ኮንቲኒው ዊዝ ጉግል የሚል አለ። አሁን የምናደርገው በኢሜል ነው የምንከፍተው ማለት ነው። እንደምትመለከቱት ይሄንን ይመስላል። አድ ቴሌግራም አካውንት ስታደርጉት እዚህ ጋር የቴሌግራም አካውንታችሁን አድ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ስልክ ቁጥራችሁን ስታስገቡ ያን ስልክ ቁጥር የምታስገቡት ቴሌግራም አካውንት ያለው ቻናል መሆን አለበት ማለት ነው። ከዛ እዛ አካውንት ውስጥ እንገባለን፣ የተላከልን ሜሴጅ ላይ ገብተን እናስገባለታለን ማለት ነው። ከዛ እዚህ ጋር ፓስወርድን እናስገባለታለን። ከዚህ ጋር ስታርት እንለዋለን ማለት ነው። እንደምትመለከቱት አሁን እዚህ ጋር 30 ኮይን ጊፍት ሰጥቶናል። እዚህ ጋር የራሳችንን እንነካውና ጆይን ዝም ብለን እንነካለን ማለት ነው። እንደምትመለከቱት ቀጥታ እንሄዳለን ማለት ነው። ስልሳ ለመግባት እንሞክራለን ማለት ነው። ሶ አሁን 70 ደርሰናል። እዚህ ጋር እንደምትመለከቱት በ60ው 10 ነው የምንገዛው። ክሊክ እናደርገዋለን፣ አግሪ እንለዋለን። እቺ 8 ሰከንድ እስከመቆጠር እንጠብቅና ጎት ኢት የሚለውን በተን አንድ ጊዜ እዚህ ጋር እንደምትመለከቱት አሁን ሰማያዊ ይሆናል። እሱን ክሊክ እናደርግና እዚህ ጋር አሁን እንደምትመለከቱት የቻናላችሁን ዩዘር ኔም ወይንም ሊንክ አስገቡ ይላል ማለት ነው። ሶ እዚህ ጋር እንገባና እዚህ ጋር ጫን እናርገተን ኮፒ አድርገተን እንሄድና እዚህ ጋር ፓስት እናደርገዋለን ማለት ነው። ከዛ ኔክስት እንለዋለን። ራሱ አስተካክሎ ኔክስት እናደርጋለን ማለት ነው። ፓይ እንለዋለን። ከዛ እዚህ ጋር እንደምትመለከቱት ሰክሰስፉል ፓይመንት ይላል። ጎት ኢት እንላለን። እዚህ ጋር ኦርደር የሚለውን ክሊክ ስናደርግ አሁን ኢን ፕሮሰስ ላይ ነው ያለው። እንደምትመለከቱት ቻናሌን ማየት ትችላላችሁ። በአሁን ሰዓት ላይ የሚገኘው ወደ 185 ነው። 195 መግባት አለበት ማለት ነው። እየገባን ቼክ እናደርገዋለን እዚህ ጋር እንደምትመለከቱት ማለት ነው። ይሄን ይዘን መመልከት እንችላለን ማለት ነው። ሶ ከትንሽ ደቂቃ በኋላ ደግሞ ማስመለከታችሁ ይሆናል ማለት ነው ሲገባልኝ። እሺ አሁን እንደምትመለከቱት እዚህ ጋር እንዳያችሁት ከሆነ ሆቴች ቱብ ይላል፣ ደን ይላል ማለት ነው። እዚህ ጋር 10ን ገብቷል ይላል። ሶ ቼክ ስናደርገው ደግሞ ይሄንን ይመስላል ማለት ነው። አይ ቲንክ 96 መሰለኝ የነበረው ብቻ ይሄንን ይመስላል ማለት ነው። እና አፕሊኬሽኑን ከየት ነው የምናወርደው የሚለውን ደግሞ እዛው የኔ ቴሌግራም ቻናል ላይ ትገቡና ዲስክሪፕሽን ላይ ያለላችሁ የኔ ቴሌግራም ቻናል ዲስክሪፕሽን ላይ በመግባት ቴሌግራም ውስጥ በመግባት ይሄን ይመስላል ማለት ነው። እዚህ ጋር የቴሌግራም መንበር በነጻ የምታገኙበት አፕ የሚል ነው። እዚህ ጋር እቺን ክሊክ አድርገን ማውረድ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ባላችሁበት ቸር ቆዩልኝ። ፒስ